ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን፣ ዛሬም እንደተለመደው እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎች ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው የቅድመ ጨዋታ ዳሰሳችን በሳምንቱ መጨረሻ ሊድስ ከአርሰናል እና ማንቸስተር ዩናይትድ ከፉልሃም የሚያደርጉትን ጨዋታ የምንዳስስ ይሆናል። በቀዳሚነት ሊድስ ዩናይትድ ከአርሰናል የሚያደርጉትን ጨዋታ እንመለከታለን። ቅዳሜ ቀን 12 ሰዓት ሲል አርሰናል በጥሩ ብቃት ላይ ወደሚገኘው ሊድስ ዩናይትድ ሜዳ በማቅናት በፕሪሚየር ሊጉ አናት ላይ ያለውን የ7 ነጥብ ልዩነት ለማስጠበቅ ይጥራል። ዘዋይት እየተባሉ የሚጠሩት ሊድሶች ባለፉት 10 ዓመታት ለአርሰናል ቀላል ተጋጣሚዎች ነበሩ። በሁሉም ውድድሮች ከአርሰናል ጋር ባደረጓቸው ያለፉት 15 ግንኙነቶች አርሰናል አንድም ሽንፈት አልገጠመውም። እንዲያውም የመጨረሻዎቹን 6 ጨዋታዎች በማሸነፍ በታሪካቸው ረዥሙን የድል ጉዞ አስመዝግበዋል። አርሰናል በኤርላንድ ሮድ ለመጨረሻ ጊዜ የተሸነፈው ከ25 ዓመታት በፊት ቢሆንም የአሁኑ የሊድስ ቡድን ግን በሜዳው ጠንካራ መሆኑን እያሳየ ይገኛል። የዳንኤል ፋርኬ ስብስብ በሜዳው የተሸነፈው 2 ጊዜ ብቻ ሲሆን ካለፈው ታህሳስ ወር ጀምሮ እንደነርሱ ሽንፈትን የቀመሰ ቡድን የለም። ይሁን እንጂ የአርሰናል የዋንጫ ተፎካካሪዎች እሁድ ከመጫወታቸው በፊት ቅዳሜ መጫወቱ የነጥብ ልዩነቱን በማስፋት ተከታዮቻቸው ላይ ጫና ለመፍጠር ትልቅ እድል አለው። የሊድስን ድንቅ የእስካሁን ጉዞ ስንቃኝ ታህሳስ ወር ከገባ ጀምሮ ሊድስ 3 ጨዋታ ብቻ በማሸነፍ በወራጅ ቀጠና ውስጥ ነበሩ። አሰልጣኝ ፋርኬም ከስራቸው ሊሰናበቱ እንደሚችሉ ይነገር ነበር። ሆኖም ያሰላለፍ ለውጥ ማድረጋቸው ውጤታቸውን ቀይሮታል። ባለፉት 10 የሊግ ጨዋታዎች አንድ ጊዜ ብቻ ሲሸነፉ በእነዚህ ጨዋታዎቻቸው 13 ግቦች ብቻ ነው የተቆጠሩባቸው። በሜዳቸው ቸልሲን፣ ክሪስታል ፓላስን እና ፉልሃምን ሲያሸንፉ ከሊቨርፑል እና ማንቸስተር ዩናይትድ ጋር ደግሞ ነጥብ ተጋርተዋል። ያለፉት 2 ወራት ብቸኛ ሽንፈታቸው በኒውካስትል 4-3 የተሸነፉበት ሲሆን ከዚያ በኋላ ባደረጓቸው 5 ጨዋታዎች አልተሸነፉም። ሰኞ ምሽት ከኤቨርተን ጋር 1-1 በመለያየት ከወራጅ ቀጠናው መራቅ ችሏል። በመቀጠል የክለቦቹ አሰልጣኞች የሰጡትን አስተያየት እናገኛለን። ሚካኤል አርቴታ እንደተናገሩት ጨዋታ ስትሸነፍ ብዙ ስሜቶች ይሰሙሃል። ተጫዋቾቻችን በጣም ተፎካካሪና ስኬትን የሚሹ በመሆናቸው ያ ካልሆነ ራሳቸውን ይጠይቃሉ። የኔ ሚና ግን ተስፋንና ያለንበትን ተጨባጭ ሁኔታ ማሳየት ነው። በየካቲት ወር ላይ በእነዚህ ደረጃ ላይ መገኘት በክለባችን ታሪክ ውስጥ ቀላል ነገር አይደለም። በትክክለኛው መንገድ ላይ መሆናችንን አምነን በትኩረት መቀጠል አለብን ብለዋል። ዳንኤል ፋርኬ በበኩላቸው በደረጃ ሰንጠረዡ አናት ላይ ካሉ ቡድኖች ነጥብ የመውሰድ እድል ካለን እንጠቀምበታለን። በአሁኑ ሰዓት በአውሮፓ ምርጥ ከሚባሉ ቡድኖች ጋር ነው የምንገጥመው። አርሰናል በሳምንቱ መጨረሻ ወደ ምርጥ ብቃቱ እንደሚመለስ አውቃለሁ። ይህ ማለት ግን እጅ እንሰጣለን ማለት አይደለም ብለዋል። የቡድኑን ስብስብ ወደ ተመለከተ መረጃ ስናልፍ በሳምንቱ አጋማሽ በካይራት አልማይቲ ላይ አርሰናል ድል ሲቀዳጅ ረፍት ሰጥቷቸው የነበሩት ዩሪያን ቴምበር እና ዊሊያም ሳሊባ ለጨዋታ ዝግጁ ናቸው። ከማክዶማን ጉዳት ውጪ ሙሉ ለሙሉ ለጨዋታ ዝግጁ ነው። በሊድስ በኩል አጥቂው ሉካስ ኒሜቻ እና ጃካ ቢጆል በጉዳት የማይሰለፉ ሲሆን ተከላካዩ ጋብሪኤል ጉዱ መንድሰን በህመም ላይ ነው። ሆኖም ለፓርኬ መልካም ዜና የሆነው ዳንኤል ጀምስ ከጉዳት መልስ ወደ ልምምድ መመለሱ ነው። የአርሰናሉ ተንታኝ አንድሪያን ክላርክ ታክቲካዊ ትንተናን ስንመለከት ሊድስ ከ4-3-3 ወደ 3-5-2 አሰላለፍ ከተቀየሩ በኋላ ትልቅ መሻሻል አሳይተዋል ብሏል። አክሎም ረዥም ጠንካራና ተፋላሚ ቡድን ናቸው። በተለይ በቆሙ ኳሶች 12 ግቦችን በማስቆጠር ከአርሰናል በመቀጠል ሁለተኛ ናቸው። ዋነኛ ተጫዋቻቸው ዶሚኒክ ካልቨርት ሉዊን ሲሆን እስካሁን 9 ግቦችን አስቆጥሯል። በአየር ላይ ኳሶች በጣም ጠንካራ በመሆኑ ወደ ሳጥን የሚላኩ ኳሶችን ለመከላከል ከፍተኛ ጥንቃቄ ማድረግ ያስፈልጋል ብሏል። አንዳንድ ቁጥራዊ መረጃዎችን ስናይ ባለፉት 6 የእርስ በርስ የሊግ ጨዋታዎች አርሰናል ሊድስን በድምር ውጤት 25 አሸንፏል። ቡካዮ ሳካ ሊድስ ላይ ባደረጋቸው የመጨረሻ 4 ጨዋታዎች በ3ቱ ግብ አስቆጥሯል። ጋብሪኤል ጀሱስ ባለፉት 3 ግንኙነቶች 3 ግቦችን አስቆጥሯል። ሊድስ በታሪኩ በፕሪሚየር ሊጉ የደረጃ ሰንጠረዡን የሚመራ ቡድንን በሜዳው አሸንፎ አያውቅም። ጨዋታውን የሚመሩ ዳኞችን በተመለከተ ስቱዋርት አትዌል በዚህ ጨዋታ ዋና ዳኛ ሆነው ተሰይመዋል። በእርሳቸው ዳኝነት በዚህ የውድድር ዘመን አርሰናል ከማንቸስተር ሲቲ ጋር 1-1 ሲለያይ፣ ክሪስታል ፓላስ ደግሞ በካራባኦ ካፕ አሸንፏል። በኦፕታ ሱፐር ኮምፒውተር የጨዋታ ግምት መሰረት አርሰናል 66.6% የማሸነፍ እድል ሲኖረው ሊድስ በበኩሉ 15.3% የማሸነፍ ግምት አግኝቷል። በመቀጠል ማንቸስተር ዩናይትድ ከፉልሃም በሚያደርጉት ጨዋታ የቅድመ ጨዋታን እንመለከታለን። ማንቸስተር ዩናይትድ በማይክል ካሪክ ስር እያሳየ የመጣውን ግሩም መነሳሳት በመቀጠል እሁድ ዕለት በኦልድ ትራፎርድ ፉልሃምን ያስተናግዳል። በቅርቡ በማንቸስተር ሲቲ እና በአርሰናል ላይ ያስመዘገባቸው ድሎች ዩናይትድን ወደ 4ኛ ደረጃ ከፍ አድርገውታል።
አዲሱ አሰልጣኝ ሚካኤል ካሪክ ቡድኑን ከተረከቡ በኋላ በሁለት ጨዋታዎች ሙሉ 6 ነጥብ እያስመዘገቡ ይገኛሉ። በሌላ በኩል ፉልሃም በደረጃ ሰንጠረዡ 7ኛ ደረጃ ላይ ተቀምጠው በአውሮፓ ውድድር ለማለፍ ብርቱ ትግል እያደረጉ በመሆኑ ጨዋታው ለዩናይትድ ቀላል አይሆንም። የቡድን ስብስብን የተመለከቱ መረጃዎችን ስናይ በማንቸስተር ዩናይትድ በኩል መልካሙ ዜና ጆሹዋ ዚርክዚ ከጉዳት መልስ በዚህ ሳምንት ልምምድ ጀምሯል። ይሁን እንጂ ለጨዋታው ሙሉ ለሙሉ ዝግጁ ስለመሆኑ አልተረጋገጠም። መጥፎ ዜና ደግሞ በአርሰናሉ ጨዋታ ላይ ጉዳት የገጠመው ፓትሪክ ዶርጎ ለተከታታይ ሳምንት ከሜዳ እንደሚርቅ ተረጋግጧል። ማቲያስ ደሊጊትም በጀርባ ጉዳት ምክንያት ለዚህ ጨዋታ አይደርስም። ነገር ግን ኑሳር ማዝራዊ ከታህሳስ ወር በኋላ ለመጀመሪያ ጊዜ ወደ ሜዳ ለመመለስ ዝግጁ ነው። በፉልሃም በኩል ደግሞ ሳሳ ሉኪች እና ሮድሪ ሙኒዝ በጉዳት አይሰለፉም። ኬኒቴቴ ግን ከጉዳት መልስ ወደ ጨዋታው ሊመለስ ይችላል። አዳማ ትራኦሬ ክለቡን ለቆ ወደ ዌስትሃም ያመራ ሲሆን አዲሱ ፈራሚ ኦስካር ቦብ ለመጀመሪያ ጊዜ ለፉልሃም የመሰለፍ እድል አለው። እንደ ኦፕታ ሱፐር ኮምፒውተር ትንበያ ከሆነ ማንቸስተር ዩናይትድ 51.7% የማሸነፍ እድል ሲኖረው ፉልሃም በበኩሉ 23.7% የማሸነፍ ግምት አግኝቷል። ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስፔሞስ